ኢትዮጵያ ትቅደም። ረጅም ጊዜን ስለሚተኙ ሰዎች ሳይኮሎጂ ምን ይላል? እንቅልፍ ለአእምሯችንና ለአካላችን በጣም አስፈላጊ ነገር ነው። ሳይኮሎጂ 3 ነገሮችን ይለናል። ምን እንደሆነ ላጋራችሁ። ቪዲዮ ከተመቻችሁ ሰብስክራይብ እንዲሁም ላይክ ታደርጋላችሁ። 3ኛ የፈጠራ ችሎታን ይጨምራል። በቂ እንቅልፍ አእምሯችን አዳዲስ ነገሮችን እንዲፈጥር ይረዳል። በእንቅልፍ ወቅት አእምሯችን ችግሮችን ለመፍታት አዳዲስ መንገዶችን ይፈልጋል። በቂ እንቅልፍ የማያገኙ ሰዎች የፈጠራ ችሎታቸው ሊቀንስ እንደሚችል ሳይኮሎጂ ይናገራል። 2ኛ ስሜትን ያሻሽላል። እንቅልፍ ጥሩ ስሜት እንዲሰማን ያደርጋል። በእንቅልፍ እጦት ምክንያት ብስጭት፣ ጭንቀትና የመንፈስ ውጥረት፣ አለመረጋጋት ሊሰማን ይችላል። እንቅልፍ ደስተኛና አዎንታዊ እንድንሆን ይረዳል። 1ኛ የማስታወስ ችሎታን ይጨምራል። እንቅልፍ አእምሯችን መረጃን እንዲያጠናክር ይረዳል። በእንቅልፍ ወቅት አእምሯችን የቀን ትውስታዎችን ወደ ረጅም ጊዜ ትውስታ ይለውጣቸዋል። እነዚህ አብዝተው ለሚተኙ ሰዎች ሳይኮሎጂ የሚለው ነው። ቪዲዮ ከተመቻችሁ ሰብስክራይብ እንዲሁም ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። ኢትዮጵያ ትቅደም።